ኤርሚያስ አሰፋ ተደምሯልና ለሱ አስተያየት ለመስጠት ነው ትንሽ ልሞክር ብዬ ነው እና ሼር ላይክ ፎሎ ማድረግ ሰብስክራይብ አድርጉት። የተደመረ ሰው ነው። የተቀነሱ አሉ እነ ጀዋር መሐመድ ማይነስ ኤርሚያስ ኤርሚ የተቸነከረ አይደለም። የተቸነከረ እንደ ችካል አንድ ቦታ የቆመ ሰው አይደለም። ይሄ ነው አስተሳሰብ ማለት ትክክል። ሰውየው መዝኖ ይሄ ነው የሚያዋጣ፣ ይሄ አያዋጣም። ትክክል በቃ በጣም ያለበት አሁን ሀገርን እንደምታስቀድም አረጋግጠናል። አዎ አገር ወዳድ ማለት ይሄ ነው። አይቶ መዝኖ ጥፋትና ጉዳቱን አይቶ አገርን የሚደግፍ ሰው እንደዚህ ነው። ሀገርን የሚያስቀድም አሉ በስብሶች አሉ እዚህ ብልጽግና ዙሪያ የተቀመጡ ብል ተደምረናል ብለው አገርን ቀስ ብሎ እዛ ጋር ሌቦች እጃቸው መቆረጥ ያለበት ውስጣቸው ሌላ አሉ እናውቃለን። ግንስ እንዴት ነው እነዚህ የምናጋልጣቸው? ለማለት ነው የምታጋልጠው ነው። አንድ ጠቅላይ ሚኒስትር እኮ ነው ብቻውን እየተሯሯጠ ያለው ማለት ይችላል። በተለይ እድሜ ስለ ቴዲ አሳማ የሰጠኸው አስተያየት በጣም ተመችቶኛል። በቃ ሄዶ ፌር የሆነ አስተያየት ነው የሰጠኸው። ትክክል። በቃ በጣም እናመሰግናለን። አገር ተመሰግናለች። እና የወፉ አባት የወፉ ለቤት ስዩም ተሾማ እሱም የሚሰጠው አስተያየት በጣም ገንቢ ነው ለሀገር። ነሲሳይ አጌና ኢትዮጵያ ታመሰግናችኋለች ሁላችሁንም። አዎ አዎ ምን ያደርጋል አገር ላይ ትረበረባለህ እንደ ሂትለር። ከሂትለር ጋር የተባበሩ ምን ያሉ ይሄን አይነት አስተያየት የሚያቀርብ ሰው አለ እንደ ጆሆር አይነት የሀገረ ሱዳን ጠላት ነች ኢትዮጵያ ብሎ ትንታኔ የሚሰጣል። እጅግ በጣም ትገርማለህ። እጅግ በጣም ትገርማለህ። አገር አለኝ ብለህ ግን ትገባለህ። ጆሆርና ልደቱ አሁን ቴዲ ተጨምሮላችኋል። ምን ያደርጋል ልደቱ ላይ እኛ እንትን የሚለን በጀመረም ያለን ትንሽ ተስፋ ሰራም ከተባለ ጆሆር ነው በጀመራ የሰራው። አሁን ግን ያ የሰራውንም ገደል ከተዋል። ይሄ ነው በወያኔ ጭንቅላት ላይ ትምህርት ቤት ሰርተ አልፋል። አሁን ግን ያን ትምህርት ቤት አፈረስኮ በገዛ እጄ። አገሬን አልጠቀምክም፣ ጎዳ ቻው። ምንም አይጠቅምም፣ አይፈይድህም። አገርህን መጥቀም ከቻልክ ግዴታ ማሳየት አለብህ ጥሩ ነገር። ከፈለክ በምርጫ ተወዳድረህ አለቀ። ካላስ በእስክሪብቶ ብቻ ነው ውጋ በዚህ ዘመን።